ኢየሱስ ብርሃን ከሆነ ሌላው ሁሉ ጨለማ ነው። ኢየሱስ ብርሃን ሰጪ አይደለም፣ ራሱ ብርሃን ነው። ኢየሱስ መንገድ ጠቋሚ ብቻ ሳይሆን ራሱ መንገድ ነው። ኢየሱስ ሕይወት ሰጪ ብቻ ሳይሆን ራሱ ሕይወት ነው። ኢየሱስ የሕይወት ምንጭ የሚያሳይ ብቻ ሳይሆን ራሱ የሕይወት ምንጭ ነው። ከሕይወት እንጀራ በልተናል፣ ከሕይወት ውሃ ጠጥተናል፣ የሕይወትን መንገድ አግኝተናል። ስለዚህ ለዓለም እናበራለን። ምታበሩ ከሆነ የጨለማው ዓለም ይቃወማቸዋል። እነሱ የሚሰሩትን ስለምትገልጡ፣ ክፉ ስራቸው ወደ አደባባይ ስለሚወጣ፣ መሰወር ስለማይችሉ ይገዳደሯቸዋል። ግን እነግራቸዋለሁ፣ ብርሃን አሸናፊ ነው። ኢየሱስ እኔ ዓለምን አሸንፌአለሁ እናንተም ታሸንፋላችሁ ብሎናል። ኢየሱስ አምላካችን ዓለምን አሸንፏል፣ እኛም እናሸንፋለን። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ብርሃን የጽድቅ የእውነትና የእውቀት ምሳሌ ነው፣ ብርሃን የሕይወትም ምሳሌ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 4 በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ፀሐይ ለሰው ሁሉ ብርሃንን እንደምትሰጥ ኢየሱስም ለሰው ሁሉ ብርሃንን የሚሰጥ እውነተኛ ብርሃን ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 አንዳንድ ሰዎች አይነ ስውር ስለሆኑ የፀሐይን ብርሃን ማየት አይችሉም። አንዳንድ ሰዎች አይናቸውን ስለሚከድኑ ብርሃን አያዩ። ይሁን እንጂ ፀሐይ አለች፣ ሰዎች አላዩአትም። የኢየሱስን ብርሃን ማግኘት የሚችሉ በእርሱ የሚያምኑና እርሱን የሚከተሉ ብቻ ናቸው። ኢየሱስን የሚከተሉ እነርሱ ራሳቸው ብርሃን ናቸው።